ሰላም ሰላም፣ ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? ይህ ዲጄ አቤ ዩቲዩብ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያደረጋችሁ አብሮነታችሁን አሳዩኝ። ያው ዛሬም ከኪነ ጥበቡ መንደር አልወጣም። እንግዲህ እንደ አድማጭም በሉት እንደ ተመልካች በዛ አካባቢ እንዳለ ሰው ያው የኪነ ጥበቡ ነገር ብዙ ጊዜ ለእኔም ጥያቄ የሚፈጥርብኝ ነገር አለ። ብዙ ጊዜ እንግዲህ መድረኩን ወይ ደግሞ ሚዲያውን ካገኘው በዚሁ አጋጣሚ ያለኝን አስተያየት ለማካፈል ያክል ነው። ይህ ማለት ግን ቀጣይ ቪዲዮዎቼ ላይ ይህ ነገር ይደጋግማል ማለት አይደለም። ያው የኔ ቪዲዮዎች እስካሁን እንዳያችኋቸው በወቅታዊ ጉዳይ ላይ ነው ወደ እናንተ ማደርሰው። ግን የኪነ ጥበቡ ጉዳይ ደግሞ መቅደም አለበት ብዬ ስለማስብ ደግሞ እኔ ብዙ ጊዜ እንዲህ ቢባል ብዬ እንዳንድ አድማጭ እንዳንድ ተመልካች ወይ ደግሞ እንዳንድ በዛ ትንሽ ድርሻ እንዳለው አይነት ሰው ሀሳቤን ለማካፈል ያክል ነው የማቀውን ያክል እና ሰሞኑን ከፍጹም አስፋው ጋር ድምፃዊ ልዑል ኃይሉ ቀርቦ ነበረ እና ከውስጡ ላይ በጣም መጎዳት አለ። በጣም 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 እና አንዳንድ አይታችሁ ከሆነ ውስጣችሁ በጣም የታመቀ አድማጭ የሌላችሁ እስኪመስል ድረስ የታመቀ ጉዳይ ሲኖራችሁ የምታወሩት ነገር ልክ እንደሰከረ ሰው፣ እንደጦዘ ሰው፣ እንዳበደ ሰው በራሱ ፍልስፍና እንደሚንቀሳቀስ ፈላስፋ ሰው ያስመስላችኋል። እና ብዙ ጊዜ ልዑል ኃይሉ እንደዛ ነው የሚያስበው። ሰው በራሱ ፍልስፍና የሚንቀሳቀስ በራሱ እንትን በቃ እንደ ጡዘታ ምናምን ነው የሚያስበው። እውነታው ግን እንደዛ አይደለም። እውነት ለመናገር እና ውስጡ የታመቀ ነገር አለ። በቃ ውስጡ ላይ በጣም የታመቀ እንደው ገልጾ ለመናገር እንኳን የሚከብደው አይነት ከበደ ምስቴሬክስ ምናምን ብለህ ማውራት ቀላል ነው። ግን ገሌ ገሌ ብለህ መጥቀስ ማትችለው ግን በጣም ከባድ ውስጡ ላይ ቁስል እንዳለ ያስታውቃል። እና አሁን ደግሞ አይታችሁ ከሆነ በየተለያየ መድረክ የሃይማኖቱን በአባት በሉት ኪነ ጥበቡም ሌሎች ሰዎች መድረክ ላይ የሚያወሩትና ውስጥ ላይ ያለው እውነታ በጣም የተለያየ ነው። እውነት ለመናገር በጣም መጠላለፍ እኛውን ኪነ ጥበቡ ብቻ አይደለም በሃይማኖቱ መንደር ራሱ መጠላለፍ ይበዛል። በቃ ተተኪ እንፈልጋለን ይባላል እንጂ በጣም መጠላለፍ የበዛበት ነው። በቃ የሀገራችን ሁሉ ነገሩ ስልጣኑም ተተኪ አይፈልግም። ባለስልጣኑ የሃይማኖት አባትም ተተኪ አይፈልግም። የኪነ ጥበብ ባለሙያም ተተኪ አይፈልግም። በቃ እሱ ብቻ ዝናውንም ገንዘቡንም እውቅናውንም ምኑንም አስፋፍቶ መኖር ነው የሚፈልገው። እስከ ስንት ዓመት ሊኖር እንደተፈለገ አላውቅም። ኖርማሊ ግን በቃ ሁሉ ነገር እነሱ ይዞ መቀጠል ነው የሚፈልጉት። እስከ የት እንደሚቀጥሉ አላውቅም። ወይ ደግሞ እንደ ሽግግር መንግስት ልጃቸውን እየተኩሉ ይሄድ ከሆነም አላውቅም። ግን እንደዚህ ነገሮች ይበዛሉ ብዙ ጊዜ እና አሁን የኪነ ጥበቡ መንደር ደግሞ ያው ዋናው እርሳችን ኪነ ጥበቡ ስለሆነ የሆነ ሰው ተተኪ የሚፈልጉን ተውት። ኢንተርቪው ላይ ተተኪ የፈለግን ነው አዲስ ወጣት ተተኪ ወጣት ምናምን ይባላል እንጂ እንኳን እነሱ ተተኪውን ሊፈልጉት ቀርቶ በራሱ መንገድ ጥሮ ተጣጥሮ ልክ እንደ ልዑል ኃይሉ እንኳን የሚመጣውን ሰው በቃ ስሙን በማጥፋት ምን በማለት ስራውን በማበላሸት የተለያየ እንቅፋት ነው የሚፈጠረው እንጂ አንድም ነገር ሰው አሻራውን ማስቀመጥ የሚፈልግ ሰው የለም። እውነት ለመናገር ይህ ማለት በሁሉም ነው። በፊልሙም በሉት በሙዚቃውም በሉት ቅድም እንዳልኳችሁ በሃይማኖቱና በፖለቲካውም ሳይቀር መጠላለፍ ይበዛዋል እንጂ መተካካት የሚባል ነገር ምንም የለም። እውነት ለመናገር እንደው ሁሉ ነገር እነሱ ቢይዙ ጥሩ ነው። ለዛም እኮ ነው እና አይታችሁ ከሆነ ፊልሙ የሚጨማለቀው ዳይሬክተር እነሱ ናቸው፣ ደራሲ እነሱ ናቸው። ሁሉ ነገር በቃ ሎኬሽን ሁሉ ሳይቀር እነሱ ናቸው የሚያዘጋጁት። ከዛ ሁሉ ነገር ይጨማለቃል እና ሁሉም በየሙያው ሲሆን ጥሩ ነው። ከዛ ውጭ ደግሞ እንደነ ድምፃዊ ልዑል ኃይሉን የመሰለ አቅም ያላቸው ጎበዝ ልጆች ሲመጡ ደግሞ መድረኩ መልቀቅ ጥሩ ነው። እንደዛ ብቻ አይደለም። አሁን እንግዲህ አይታችሁ ከሆነ ማለት ሙዚቀኛ ኤልያስ መልካ ብዙ ልጆች አምጥቷል። ብዙ በጣም እንግዲህ ከነ ቴዲ አፍሮ ጀምሮ የፈጠረ ሰው ነው። ትልልቅ ሰዎችን ፈጥሯል። ከነዚህ መካከል ደግሞ የመጨረሻውም ቢሆን ድምፃዊ ልዑል ኃይሉ አንዱ ነው እና የተለየ አታችመንት ስለነበራቸው በጣም የተለየ ቦታ አለው እሱም ለኤልያስ እና በተለያየ መድረክ ባገኘችው መድረኮች ስለ ኤልያስ አውርቶ አይጠግብም። እሱ ሲነሳ ሁሉ የተለየ ነገር ይሰማዋል እና ልክ እሱም እንዳለው ቃል በቃል ለሌሎቹ ሙዚቀኞች ይህ ነገር በጣም እንትን የፈጠረባቸው አይመስልም፣ ምቾት የፈጠረላቸው አይመስልም። ይሄ ደግሞ ይሄ የተለመደ ነው። የሆነ ሰው ስታመሰግን የሆነ ሰው ደስ አይለው። በቃ እሱም ተናግሯል እኮ እኔ ኤልያስን መውደድ ማለት አበጋዝን መጥላት አይደለም
አበጋዝን ጠልቼው አይደለም ማለት እነ ጊሎ ጋር የተለየ ቅርበት አለ። ግን እኔ ለኤልያስ እንደ ወንድም እንደ ሙዚቀኛ እንደ አንድ የሙያ አጋር ሳይሆን እንደ ወንድም ነው የምንቀራረበው። ያን ያክል ነው ቅርበታችን። ወይ ደግሞ ስለሱ አይጠይቁኝ፣ በቃ ስለሱ ከነገሩኝ እኔ አልችልም ይላል። ስለሱ አውርቶ መጥገብ አይችልም። እሱ በደንብ ያላቸው ቅርበት የተለየ ስለሆነ ነው። እና የሚገርም ስራ ነው የሰራው። ምናልባት እንግዲህ ሙዚቃ የምትሰሙ ሰዎች ሰምታችሁት ከሆነ በጣም የሚገርም ስራ ነው የሰራው። በጣም በቃ ሁሉም ትራኮች በሚባል ደረጃ የሚገርም አይነት ሀሳብ ያላቸው ናቸው። እና ይህን ያክል ስራ ሰርተ ግን አንድ ኮንሰርት ላይ አለማየት፣ አንድ መድረክ ላይ አለማየት ደግሞ በጣም ይከብዳል። በቃ እሱን የምታዩት ኢንተርቪው ላይ ነው ብቻ ነው የሚለው። ስራውን እንኳን አድማጩ ቀርቶ ሙያተኛም ያደንቀው ስራ ነው። ግን የትም አይነት ቦታ ላይ ደግሞ አታዩትም። እና የተሻለ ነገር ይዞ የመጣ ሰው መቼም እኛ እንግዲህ አንድ የተረግመናል መሰለኝ የተሻለ ነገር ማድመጥ የተሻለ ነገር ማበረታታት አንችልበትም። ሙያተኛው ደግሞ እንዳልኳችሁ ተተኪውን አይፈልግም። ግን ውስጡ ላይ በጣም የታመቀ ነገር አለ። በጣም በቃ ገልጾ መናገር አንዳንዴ ያስቀየመኝ ገሌ ነው ብለህ ስትናገር እንኳን ቀለል ይልሃል። ገሌ ነው ብለህ ለመናገር የሚከብዱ ስም ያላቸው ግን የሚሰሩት ነገር በጣም ተራ የሆኑ ሰዎች ደግሞ አሉ። ለመናገር የነሱን ክብር እየጠበቅላቸው እንደዚህ ያስቀይሞኛል ብለህ ለመናገር የነሱን ስም እየጠበቅ እነሱ ግን ስለአንተ ማይጨነቁ ባሉ በጣም ትልልቅ የሚባሉ ትንሽ ሰዎች አሉ በጣም። እና ይሄ ነው የሚታየው ከልዑል ኃይሉ ጋር። ለማንኛውም ይሄ መጠላለፉ እኔ አንድ የሚገርመኝ ነገር አለ። ነፍሱን ይማረውና ታሪኩ ብርሃኑ ባባ ኢንተርቪው የማይወድበት የሆነ ምክንያት ነበረው። ማለት ኢንተርቪው ለምን አታደርግም ሲባል ምን ብዬ ነው የማወራው? እኔ ብዙ ጓደኞቼ ከኔ ጋር የሚውሉ ድምፃውንም በለው ተዋናይም በለው ኢንተርቪው ላይ ቀርበው የሚናገሩትና እኔ ማቀው እኔ ጋር ሲሆኑ ደማቀው እውነታቸው ጭራሽ ሰማይና ምድር ነው። ስለዚህ እኔ የተፈጠረ ታሪክ ላወራ አልሄድም። እኔ ከቀረብኩ እኔ ያለሁትን እውነታ ኪነ ጥበቡ ያለበትን እውነታ ነው ማውራት የምችለው። እና እንደነሱ ተውኜ በትወናም ተውኜ በኢንተርቪውም ተውኜ እንዴት ተዘልቀዋለሁ ብሏል። እና አሁን በቃ በዚህ በከተለ በኪነ ጥበቡን በሉት በምንም በሉት ያለው ሰው የሚኖሩት ኑሮም ትወና ነው፣ ኢንተርቪያቸውም ትወና ነው፣ ሁሉ ነገራቸው በቃ ትወና ነው። እና እስከየት ተውኖ እስከየት ሊኬድ እንደሚችል አላውቅም። ግን ይህ መጠላለፉ መጣጥሎ ማለፉ ምናምን ከባድ ነው። አንዳንዴ ሩጫ ላይ አይታችሁ ከሆነ የሚሮጥ ሩጫ የሚወዳደር ሰው ሩጦ ነው የሚቀድመው እንጂ ቆመ ጠብቀኝና ልቅደምህ አይባልም። ገብታችኋል አባባሌ? በኪነ ጥበቡም በቃ ማህበረሰብን ይወክላል። ይህ ስራ ሊወደድልህ ይችላል ብለህ በፊልሙም በለው በምንም ዘርፍ አንተ የተሻለ ነገር ይዘናና ተወዳድረህ አሸንፍ እንጂ ሰዎችን ጠልፈ በመጣል አንተ ለመቅደም መሞከር ምንም ነው ማለት። ሰው በሳያቅ ሊደግፍህ ሊያደምጥልህ ይችላል። ህሊና ጋር ግን ግብግብ ነው። ህሊና ደግሞ ትንሹ እግዚአብሔር ነው። አንተ ዋሽተህ ሰርቀህ ደልለህ አሳምነህ ብትገባም እንቅልፍህን ይከለክላል ህሊና። ለማንኛውም እንግዲህ ይቅርታ ያው ነገሮች እንደረቀረኳቸው አንዳንዴ ስለሚሰማ ነው ለመናገር። ለማንኛውም ሀገራችን ሰላም ያርግልን፣ እኩል ሰርተን እኩል የምንመሰገንበት ያርግልን። መድረኩን ደግሞ ያጡ ሰዎች ያገኙ። አንዳንዴ ተወዳድረን ማለፍ እንጂ ጥለን ማለፍ ይቅር። ብዙ ውሸታሞች እየደመቁ እውነቶች ደግሞ እየከሰሙ እየሄዱ ነው። እውነቶች በደንብ ጎልተው የሚታዩበት መድረኩ የሚያገኙበት፣ አስመሳዮች ደግሞ ስንቅና ውሸታም ያደረ ይቀላል ነው እና ውሸታሞች የሚዋረዱበት ጊዜ ይምጣ። ሰላማችን ለሀገራችን ያርግልን፣ ፍቅሩን ይስጠን። ሰላም